ታምናለህ? የዛሬ ሳምንት ሰኔ 1 ነው። የዛሬ ሳምንት ሰኔ 1 ነው። ላውጣችሁ አዲስ ነገር በህይወታቸው ይሆናል። አንተ ታምናለህ? የዛሬ ሳምንት ድረስ ያንተ ቤት አዲስ ነገር ይሆናል። በእናንተ ህይወታቸው አዲስ ነገር ይሆናል። ጠላት ያስጨነቀ ነገር ያለ ዝግ የነበረበት በሮቹ ዛሬ ይከፈታል። አስጨናቂው ነገር ከጀርባቸው ዛሬ ወርዷል። እሱ ወርዷል። እንደገና እንደገና መውጣት ይሆናል። አሮጌ ነገር አራግፈ እንደገና ትወጣለህ። ሰኔ 1 ላይ የአንድ ሰው ምስጋና ይሆናል። ሰኔ 1 የአንድ ሰው ምስጋና ይሆናል። ጠላት ያዘጋጀው ወጀብና ማዕበል እግዚአብሔር ጸጥ ያደርጋል። ጠላት ያዘጋጀው ወጀብና ማዕበል እግዚአብሔር ጸጥ ያደርጋል። ጸጥ ይሆናል። እግዚአብሔር ለኔ የሰጠው ቃል አለ። ይሄ ቃል በሕይወቴ ይሰራል። አረ ታምር ውሰደው።